እንደ አንድ በወጣትነቱ ገና በ23 ዓመቱ ሁለተኛ ዲግሪውን በቢዝነስ እንደጨረሰ ሰውና የኢትዮጵያን ማርኬት የኢትዮጵያን ገበያ እንደሚረዳ አንድ ቢዝነስ ኤንድ ኢንቨስትመንት ኮንሰልተንት ኢትዮጵያ ውስጥ አሁን ያለው ድህነት ሊሆን ይችላል፣ ስራ አጥነት ሊሆን ይችላል፣ ምንም ነገር ልዘረዝሩ ትችላላችሁ። የኑሮ ውድነት አጠቃላይ የምናየው ይሄ አስቸጋሪ ሁኔታ የስንፍናችን ውጤት እንጂ ስለሚገባን ወይም ደግሞ ሪሶርስ ስለሌለን አይደለም። በዛ ምክንያት አይደለም በጭራሽ። ዛሬ ራሱን መቀየር ለሚፈልግ ወጣት ምርጥና መሬት ላይ ቴስት የተደረጉ የተሞከሩ በርካቶች ህይወታቸውን የቀየሩበትን ምርጥ 10 የቢዝነስ ሀሳቦች እነግራቸዋለሁ። ልብ በሉ፣ እነኚህ ቢዝነሶች ለየት የሚያደርጋቸው ሁሉም መነሻ ካፒታላቸው በጣም ከበዛ ከ20 ሺህ እስከ 25 ሺህ ብር ቢጠይቋቸው ነው። ፎር ዮር ኢንፎርሜሽን እንደውም የተወሰኑትን ከ10 ሺህ ብር በታች ባለ ነገር ልጀምሩት የምትችሉ ቢዝነስ ነው ማለት ነው። አዋጭነታቸው ላይ ምንም ጥያቄ የለውም፣ ግን መጀመር አለባችሁ። ኢን ጀነራል የቢዝነሱ አዋጭነት ላይ ምንም ጥያቄ የለውም። በፍጥነት ወደ ተግባር ከገባችሁና ቶሎ አሳድጋችሁ መልሳችሁ ሪኢንቨስት እያደረጋችሁ ሳይክሉን ማሳደግ ከቻላችሁ፣ ቢዝነስ ሳይክሉን ከፍ ማድረግ ከቻላችሁ በእርግጠኝነት ጀምሩት፣ ታመሰግኑኛላችሁ። ታዲያ በቀጣይነት እንዲህ አይነት ቁም ነገርና መሰል የቢዝነስ መረጃዎችንና እንዲህ አይነት ጥልቅ ትንታኔዎችን ለማግኘት የቢዝነስ ሪኮመንዴሽኖችን ለማግኘት ኦቴፍ ፖድካስትን ሰብስክራይብ በማድረግ አብራችሁን ሁኑ። ለወዳጅ ለዘመዶቻችሁ ማጋሯቸው። ኦቴፍ ፖድካስት እውነት ለመናገር የእናንተ ምርጥ የቢዝነስ ቻናል ነው። አሁን የምነግራችሁ በዝቅተኛ ካፒታል ተጀምረው ሃይ ሪተርን ያላቸው ምርጥ 10 ትርፋማ የቢዝነስ ሀሳቦችን እና መጨረሻ ላይ የምነግራችሁ ደግሞ 3 ወሳኝ የቢዝነስ ቲፕስ አሉ። በተለይ 10ኛው ለሁሉም ሰው ቀላልና እውነት ለመናገር ሁሉም ሰው ኦልሞስት እዚህ አዲስ አበባ ውስጥም ሆኑ ክፍለ ሀገር ልትሉ ትችላላችሁ፣ በጣም በርካቶች ህይወታቸውን የቀየሩበት ቢዝነስ ነው 10ኛው። ቪዲዮውን እስከ መጨረሻው መከታተላችሁ እንዳትረሱ፣ አብራችሁኝ ቆዩ። አንደኛ ሪኮመንድ ማድረጋችሁ ቢዝነስ ዲጂታል ማርኬቲንግ ኤጀንሲ መጀመር ነው። ጀስት ይህንን ስል የሆነ ውስብስብ አድርጋችሁ ልትረዱኝ አይገባም። አሁን ላይ ሁሉም ቢዝነሶች በሚባል ደረጃ ወደ ሶሻል ሚዲያ እየመጡ ነው። ዘመኑ እንደምታዩት የሶሻል ሚዲያ ዘመን ነው። እናም የዲጂታል ስኪል ያለው ባለሙያ ተፈላጊ እንደሚሆን ምንም ጥርጥር ምንም ጥያቄ የለው ማለት ነው። ዲጂታል ስኪላችሁን ዴቨሎፕ አድርጋችሁ ቀጥታ ወደ ዲጂታል ማርኬቲንግ ወደ ሶሻል ሚዲያ ማርኬቲንግ ኤጀንሲ ልትገቡ ትችላላችሁ ማለት ነው። የሆነ ከባድና ውስብስብ አድርጋችሁ ልታስቡት አይገባም። ሶሻል ሚዲያ ማኔጅመንት በዲጂታል ማርኬቲንግ በጣም ትልቁን ስፍራ የሚይዝና ወሳኙ ቢዝነስ ነው ማለት ነው። በዋናነት ለካምፓኒዎች ሊሆን ይችላል፣ ለሆቴሎች ሊሆን ይችላል፣ ለሬስቶራንቶች ሊሆን ይችላል፣ በአካባቢያችሁ ላሉ ስሞል ኤንድ ሚዲየም ስኬል ኢንተርፕራይዝስ ሊሆን ይችላል። ኮንተንቶችን ማዘጋጀት ነው። በቪዲዮ ሊሆን ይችላል፣ በፎቶ ሊሆን ይችላል። የነሱን ዲጂታል ፕሬዘንስ ገበያው ላይ መጨመርና የነሱን ሽያጭ መጨመር ነው። በዛ ውስጥ እናንተ በእርግጠኝነት ከፍተኛ ተከፋይ ትሆናላችሁ። በተለይ ደግሞ ብራንዳቸውንና ሎጎ ዲዛይን ማድረግ ከቻላችሁ ምንም ጥያቄ የለውም፣ በጣም ከፋይ የዲጂታል ማርኬቲንግ ስራ ነው ማለት ነው። ይሄን ካልኩኝ ምናልባት ይሄን ስራ ለመጀመር ምን ሊያስፈልግ ይችላል የሚል ሀሳብ ሊመጣላችሁ ይችላል። ኦንሊ ቲንግ የሚያስፈልጋችሁ ላፕቶፕ ቢኖራችሁ ጥሩ ነው፣ ግን ላፕቶፕ ከሌላችሁ your phone is enough፣ ስልክ በቂ ነው። ሁለተኛው ስራ የሚሆነው ኦንላይን ሰዎችን ማስተማርና ኮች ማድረግ ነው። አሁን እጅግ በጣም በበርካቶች ዘንድ እየተለመደ የመጣ ነገር ነው። ሁሉም በሚባል ደረጃ አዲስ እውቀት አዲስ ስኪል የሚያሳድድበት ጊዜ ላይ ነው ያለ ነው። እውነት ለመናገር ኤቭሪ ኢንፎርሜሽን ማንም ሰው የሚፈልገው ኢንፎርሜሽን እጁ ላይ አለ። ነገር ግን ሰዎች እጃቸው ላይ ያለውን እውቀት መጠቀም የሚችሉት በሆነ ነገር በሚታይ ነገር ቴስት ከተደረጉ ነው። አንለስ እንደ ኖርማል ነገር ነው የሚቆጥሩት። እናንተ ያላችሁን ስኪል ወይም ደግሞ ከዚህ በፊት ዴቨሎፕ ያደረጋችሁት እውቀት ሊሆን ይችላል ለሰዎች ማጋራት፣ በዛም ተመጣጣኝ ክፍያ ልትጠይቁ ትችላላችሁ። ይሄ ውጭ ሀገር በጣም የተለመደ ስራ ነው። እኛ ሀገር ላይም አሁን በጣም ጥሩ ነው። ስጉድ ኮንሰልት ማድረግ ነው፣ ማማከር ነው። ይህንን ስራ ለመጀመር በቃ ምንም ካፒታል አያስፈልጋችሁም። ኦንሊ ቲንግ የሚያስፈልጋችሁ ነገር ከዚህ በፊት ዴቨሎፕ ያደረጋችሁት ስኪል፣ እሱ ነገር ወሳኝ ነው። እውቀት ሊኖራችሁ ይገባል። አይንዳን ኮሚኒኬሽን ስኪል ነው። ለሰዎች ያንን ነገር ደሊቨር የምታደርጉበት ጉድ ኮሚኒኬሽን ላይክ ሚ እንደኔ ማለት ነው። ሶስተኛውና ብትጀምሩት ያዋጣል ብዬ ሪኮመንድ የማረጋችሁ ቢዝነስ አግሪ ቢዝነስ ነው። ይህንን ስል ጀስት በጆይንት ቬንቸር ልጀምሩት ትችላላችሁ። ማይክሮ ጆይንት ቬንቸር አድርጋችሁ አግሪ ቢዝነስን መጀመር ትችላላችሁ ማለት ነው። ጀስት ይህን ስል የሆነ ከባድና የሆነ ላርጅ ስኬል አድርጋችሁ እንዳታስቡት እሺ። ለምሳሌ በምትኖሩበት ከተማ ውስጥ ምን ሊኖር ይችላል? ጀስት ቺክን ቤቶች ሊኖሩ ይችላሉ። እናንተ ቺክን ቤት ካለ ከባለ ቺክን ቤቱ ጋር ትነጋገሩና
ወደ ገጠር ወጣ ብላችሁ ደግሞ ዶሮ አርቢዎችን መፈለግ ነው። ለቺክን ቤቶች ዶሮ ኢዝ በጣም ፕራይመሪ ሮ ማቴሪያላቸው ነው። ሁለቱን በማገናኘት በኩል በሁለቱ ትራንዛክሽን በኩል የእናንተ ቢዝነስ በኃይለኛው መስራት ይችላል ማለት ነው። ሶ እዛ ላይ የምትይዙት ኮሚሽን የእናንተ ገንዘብ ነው፣ ወይም ደግሞ ቀጥታ ከዛ ተቀብላችሁ አምጣችሁ መሸጥ ትችላላችሁ። አንደኛው ምሳሌ ነው። ሁለተኛው ደግሞ ሜቢ ለጁስ ቤቶች ሊሆን ይችላል። አሁንም ለጁስ ቤቶች ቀጥታ ወደ ገጠር ወጣ ብላችሁ አቮካዶ ሊሆን ይችላል፣ ማንጎዎችን ሊሆን ይችላል፣ የተለያዩ ለጁስ ቤት ሊሆኑ የሚችሉ ነገሮችን ማቅረብ ነው። ይህን ስራ ለመጀመር መጀመሪያ አካባቢ ከ15 ሺህ እስከ 20 ሺህ ብር ሊጠይቃችሁ ይችላል። እየቆያችሁ ግን ትረስትን ቢውልድ ማድረግ ስትጀምሩ እጅግ በጣም አዋጭ ስራ ይሆናል። ያን ያክል ፋይናንስም አትደረጉም ማለት ነው። ጀስት ትረስት ካመጣችሁ ውጤታማ መሆናቸው አይቀርም። እንደን ታመሰግኑኛላችሁ። ጀምሩት። አራተኛው በተንቀሳቃሽ ቴብል ላይ ሻይ፣ ቡናና ፍሬሽ ጁሶችን በዩኒቨርሲቲ ሊሆን ይችላል፣ በመናኸሪያና የሰዎች እንቅስቃሴ በሚበዛበት አካባቢ ልትጀምሩት ትችላላችሁ። ይሄ ሞቬብል ቴብል ኮፊ የምንላቸውን ማዘጋጀት አትራፊነቱ ምንም ጥያቄ ውስጥ ባይገባም ለመጀመር ግን ከ20 እስከ 25 ሺህ ብር ሊጠይቃችሁ ይችላል ማለት ነው። እነኛን ነገሮች ካሟላችሁ በእርግጠኝነት አትራፊ ነው፣ አዋጭ ነው። እያንዳንዱን ብሬክ ዳውን ተደርጎ እንዲሰራላችሁ ከፈለጋችሁ ኮመንት ላይ ጻፉልኝ፣ ለሁላችሁም መልስ የምሰጥ ይሆናል። አምስተኛው ቢዝነስ እና እጅግ በጣም ደስ የሚለው ቢዝነስ ደግሞ ዴሊቨሪ መጀመር ነው። አሁን ላይ ከምታስቡት በላይ ሰው ወደ ሌክዠሪ ነገር እየገባ ነው። በእርግጥ የተወሰኑት በስራ ጫና ምክንያት ጀስት ከኦፊስ ወጦ መመገብ የሚጨንቀው በጣም በርከት ያለ ሰው አለ። ከቤቱ መውጣት የማይፈልግ ብዙ ሰው አለ። ለእነሱ ደሊቨር ማድረግ መጀመር በጣም አዋጪ ቢዝነስ ይሆናል ማለት ነው። ሜቢ ይህንን ስራ ለመስራት ምን ሊያስፈልገን ይችላል ካላችሁ ጀስት ብስክሌት ወይም ደግሞ ብስክሌት ኢዝ ኢናፍ በቂ ነው። ብስክሌት ካላችሁ ቀጥታ ደሊቨር ማድረግ መጀመር ነው። ከሆቴሎች ወደ ግለሰቦች ሊሆን ይችላል፣ ወደ ድርጅቶች ሊሆን ይችላል። ዴሊቨሪ ኢዝ ቬሪ ኢምፖርታንት፣ በጣም አዋጪ ቢዝነስ። ስድስተኛ እና ብዙዎቻችሁ የምታውቁት ደግሞ ጀስት የልብስ ማጠቢያ ማሽን ገዝቶ ልብስ ማጠብ ሊሆን ይችላል፣ መተኮስ ሊሆን ይችላል። እነኝን ነገሮች መጀመር በጣም አዋጭና አትራፊ ስራ ነው። የተወሰነ በጀት ይፈልጋል ማሽኑን ለመግዛት ማለት ነው። እሱንን ለመግዛት ብቻ ነው ወጪ የምታወጡት። ከዛ በኋላ ጀስት ገንዘብ ማተም ነው በዚህ ስራ። ሰባተኛውና በጣም አዋጭው ስራ ደግሞ አርባን ፋርሚንግ ነው። ይህ ለብዙ ሰው አስቂኝ ሊመስል ይችላል፣ ግን ስቲል አዋጭ ነው። የእውነቴን ነው የምላችሁ። ይህ ስራ ባይዘይ በጠቅላይ ሚኒስትሩ ደረጃ በተደጋጋሚ ሲገለጽ የነበረ ሀሳብ ነው። ይሄ የጓሮ አትክልቶችን ኦኬ፣ በረንዳ ላይ ሊሆን ይችላል፣ ወይም ደግሞ ጣሪያ ላይ ሰቅላችሁ ጣሪያ ላይ በመንከባከብ ልክ እንደ ሰላጣ፣ ጎመን፣ ቃሪያ የመሳሰሉ የጓሮ አትክልት የሚባሉትን በተለምዶ ማለት ነው እነሱን ለጥቃቅንና ለአነስተኛ ምግብ ቤቶች ማከፋፈል ነው። ያን ያክል ኮስት የሚጠይቅ ነገር አይደለም እውነት ለመናገር። ይሄም አዋጪ ነው። በእርግጠኝነት እዚህ ድረስ እየተከታተላችሁኝ ከሆነ እናንተ ስራ ለመስራት ቢዝነስ ለመጀመር በእርግጠኝነት በዝግጅት ላይ ናችሁ ብሎ ማሰብ ይቻላል ማለት ነው። ለዛ የሚያግዛችሁን ኦቲኤፍ ፖድካስትን ይሄንን የዩቲዩብ ቻናል ማለት ነው ሰብስክራይብ በማድረግ ለሌሎችም በማጋራት ጠቃሚ ነገሮችን መከታተል ትችላላችሁ። ስምንተኛውና እጅግ በጣም አዋጭ ነው ብዬ የማስበው ደግሞ ሌላኛው ቢዝነስ ሚኒ ኢምፖርት ማድረግ መጀመር ነው። ጀስት በጣም አዋጭ ቢዝነስ ነው። ከአሊባባ ሊሆን ይችላል፣ ከዱባይ ማርኬት ሊሆን ይችላል፣ አክሰሰሪዎችን፣ ኮስሞቲክስ፣ ኤሌክትሮኒክስ እቃዎችን ሊሆን ይችላል በትንሽ አይተም እያስመጣችሁ ቴሌግራም እና ቲክቶክ ማርኬታችሁ ላይ ማለት ነው መሸጥ ትችላላችሁ። ይህ ቢዝነስ ትርፉም ሆነ ተርኖቨሩ በጣም ፈጣን ነው። በጣም ደስ የሚል ቢዝነስ ነው፣ ጀምሩት። ዘጠነኛ ኦልሞስት ብር የሚታተምበት ቢዝነስ ብለን መጥራት እንችላለን። ስሞል ሳይዝ ኤቨንት ማዘጋጀት ነው። እዚህ ጋር ጀስት የማስዋብ የማስጌጥ ኦኬ ዲኮር የማድረግ ስራዎችን መስራት ነው። በጣም 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 ገንዘብ የሚታተምበት ስራ ነው የስራ። እውነቴን ነው የምላችሁ። ለምሳሌ ለሰርግ ሊሆን ይችላል፣ ለልደት ሊሆን ይችላል፣ ኦኬ ለምርቃት ፕሮግራሞች ሊሆን ይችላል። በዛ ወቅት ላይ እያንዳንዱን ኤቨንት እናንተ ማዘጋጀት ማለት ነው። that's great business and great idea። አስረኛ እጅግ በጣም ኢትዮጵያ ውስጥ የተለመደ ቢዝነስ፣ በርካቶች በአጭር ጊዜ የተቀየሩበት ቢዝነስ ነው። ይህ ቢዝነስ ሰከንድ ሃንድ ክላውዝ ይባላል። በተለምዶ የቦንዳ ልብስ ምንለው። ይህን ስራ በትንሹ ጀምሩት። ይህን ስራ እውነት ለመናገር በትንሹ ጀምሩት። ለምሳሌ ከ20 እስከ 25 ሺህ ብር ካወጣችሁ ሽሮ ሜዳ ወይም ደግሞ መርካቶ ግቡና በርካሽ እቃዎችን ተቀበሉ። በቃ የተለመደው አካሄድ እንደዚህ ነው። ከትልቅ አይጀምርም። ከዛ ቲክቶክ ላይ ወይም ደግሞ ቴሌግራም ማርኬታችሁ ላይ ማለት ነው ኦንላይን መሸጥ ነው። ሱቅ አትከራዩ፣ ምንም አትይዙም። እንደዚ አይነት ኤክስፐንስ ውስጥ አትገቡም። ለዛ ነው መነሻ ካፒታሉ
ዝቅ ያለው ማለት ነው። ሶ ቢዝነሳችሁ እያደገ ሲሄድ ከሞያሌ ልታስመጡ ትችላላችሁ፣ ከድሬዳዋ፣ ኦኬ፣ ከሶማሌ፣ ከምትፈልጉት ከቅርብ። ነገር ግን ስትጀምሩ ከሽሮ ሜዳ ከመርካቶ ጀምሩ። በእርግጠኝነት ታመሰግኑኛላችሁ። እዚህ ቢዝነስ ላይ እንድትጠነቀቁ የምፈልገው ነገር ግን አንዴ ካፒታላችሁን እንዳታወጡ። ገንዘብ አለን ብላችሁ 100 ሺህም 200 ሺህም 300 ሺህም ቢኖራችሁ አንዴ ኢንቨስት እንዳታደርጉ። በጣም በትንሹ ትጀምሩትና ቴስት እያደረጋችሁ እያሳደጋችሁ ነው የምትሄዱት ማለት ነው። ሶ አሁን ቪዲዮውን ስጀምር እነግራችኋለሁ ያልኳችሁን 3 ወሳኝ የቢዝነስ ቲፖች እና ኢቨን ማሳሰቢያዎችንም ጭምር ነው የምነግራችሁ። ሶ ቢዝነስ በምትጀምሩበት ሰዓት አንደኛ ከትንሽ ጀምሩ። ብዙ ገንዘብ ኢንቨስት ከማድረጋችሁ በፊት ገበያውን በትንሽ ኢንቨስትመንት እዩት፣ ፈትሹት፣ ቼክ አርጉት። ኦኬ፣ ፊዚቢሊቲ አናላይሲስ ትሰራላችሁ በዛ ውስጥ። ሁለተኛ በፍጥነት አሳድጉት። ብዙ ሰው የሚሳሳተው እውነት ለመናገር እዚህ ጋር ነው። በስራው ያገኙትን ገንዘብ ለግል ጥቅማቸው ያውላሉ። ፕሊስ በቃ ከልጆቻችሁ ቀምታችሁ እንደ መብላት ነው ይሄ የሚቆጠረው ጋይዝ። እንደዛ አታድርጉ። ቢዝነሱ ላይ መልሳችሁ ሪኢንቨስት እያደረጋችሁ ቢዝነሱን ለማሳደግ ነው መዋል ያለባችሁ። ከቢዝነሱ አትንጠቁት። ይሞታል ቢዝነሱ እንደዛ ከሆነ ይደክመዋል። ሶስተኛው ሁልጊዜም ቢሆን ታማኝነትንና ሀቀኝነትን ኦንላይን ሾፓችሁ ላይ ገበያችሁ ላይ ትረስትን በደንብ መገንባት አለባችሁ። እነዚህን ካደረጋችሁ በእርግጠኝነት ሰክሰስፉል ኢንተርፕረነር እንደምትሆኑ ምንም አልጠራጠርም። አይ ሆፕ ቪዲዮ ብዙ ሰው ጋር ቢደርስ ለበርካቶች መፍትሄ እንደሚሆን አልጠራጠርም። ሶ ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ። ቢዝነስ ለመጀመር ተፍ ተፍ የሚል ጓደኛ ካላችሁም ሼር አድርጉለት። ኔክስት በሌላ ቪዲዮ እንገናኛለን። ሲዩ